ማሽኑን ሞክረናል። ከዚህ በፊትም ማሽኑን የወሰዱት ከስተመሮቻችን እጅግ በጣም ወደውታል። በአንድ ዙር እስከ 3 ኩንታል ሚክስ የሚያደርግ ማሽን ነው። ማሽኑን ለመጠቀም ስልጠና ያስፈልጋቸዋል። እዚሁ ማሽኑን ሲወስዱ ሙሉ ስልጠና እዚሁ ይወስዳሉ ማለት ነው። ምናልባት ይሄንን ማሽን ሰዎች ሲሰሩበት ምን ያህል የሰው ኃይል ነው የሚያስፈልገው? በሲንግል ፌዝ የሚሰሩ ማሽኖችን እናቀርባለን ማለት ነው። ማቴሪያሉ የተሰራው በሚልድ ስቲል ነው። የ1 ዓመት ሙሉ ዋስትና እንሰጣለን። እኛ ጋር ትኩረት የምናደርገው በብዛት ኳሊቲውን የጠበቀ ስታንዳርዱን የጠበቀ ሞር ማሽኖችን ማሽን ምን እንደሚመስል ስለ አሰራሩ እንዲሁም ስለ ካፒታሉ ለተመልካች ለማድረስ ነው። ይህ ለግብርና ስራ እንደ ተጨማሪ ግብዓት ለሌሎችም ደግሞ አምራች ሆነው ወደዚህ ዘርፍ ለሚገቡ ደግሞ እንደ ዋና የመስሪያ ማሽን ሆኖ የሚያገለግል ማሽን ነውና ያው እንግዲህ እናንተ እዚሁ ሀገራችን ውስጥ በራሳችሁ እጅ አምርታችሁ ነው ለሀገር ልጅ ያቀርባችሁ የምትገኙት። ነገር ግን እስቲ ስለ ማሽኑ የተወሰነ ነገር በላይ ምን ስራዎችን መስራት ይችላል? እንዳጠቃላይ የማሽኑ ፊቸር ምን ይመስላል? መኖ ማቀናበሪያ ማሽን ሁለት አይነት ሚክሰሮች ነው ያሉት። አንደኛው ቨርቲካል ሚክሰር ነው፣ ሁለተኛው ደግሞ ይህ የምትመለከቱት ሆሪዞንታል የመኖ ማቀናበሪያ ሚክሰር ነው ማለት ነው። ይህ ማሽን የራሱ መፍጫ ይኖረዋል እና ኮንቬየር ሲስተም እና መቀላቀያ ማሽን ይኖረዋል ማለት ነው። ይህንን ማሽን ስንሰራ ከአነስተኛ እስከ ከፍተኛ አቅም ያላቸው ማሽኖች ይኖራሉ ማለት ነው። የምትመለከቱት ማሽን በሰዓት እስከ 20 ኩንታል የሚፈጭ በስሪ ፌዝ የሚሰራ ማሽን እና በአንድ ዙር እስከ 3 ኩንታል ሚክስ የሚያደርግ ማሽን ነው። ይህ ማሽን ግን እንደ ፍላጎታቸው መጠን 1 ኩንታል ሚክስ የሚያደርግ በሲንግል ፌዝ የሚሰራ ልናቀርብላቸው፣ እንዲሁም ከዛ በላይ ከፍተኛ መጠን ያላቸው እስከ 10 ኩንታል በአንድ ዙር ሚክስ የሚያደርግ ማሽኖችን እናቀርባለን ማለት ነው። ይህ የምትመለከቱት ግን በ3 ኩንታል ሚክስ የሚያደርግ የራሱ ኮንቬየር የተገጠመለት እንዲሁም በሰዓት እስከ 20 ኩንታል የሚፈጭ የመፍጫ ሀመር ሚል አንድ ላይ የተሰራ ማሽን ነው ማለት ነው። እንግዲህ የመኖ ማቀነባበሪያ ማሽን ራሳቸው ሰዎች ያቀነባበሩ የሚሸጡ አሉ። እንዲሁም ደግሞ እንደ ዋና ግብዓትነት ሆኖ የግብርና ስራ ላይ ደግሞ የተሰማሩ ሰዎችም ደግሞ ይሰሩታልና ምናልባት ይሄኛው በስሪ ፌዝ የተዘጋጀ ነው እያልከኝ ነበረ። ምናልባት ለገጠራማው ስፍራ ለሚኖሩ ሰዎች ምን ያህል ታሳቢ አድርጋችሁ ነው እየሰራችሁ የምትገኙት? እንስሳት መኖ ማቀናበሪያ ለከብት፣ ለዶሮ፣ ለበግ፣ ለፍየል እንዲሁም ለተለያዩ እንስሳቶች የተመጣጠነ ምግብ ለማቅረብ የሚጠቅመን ማሽን ነው። ስለዚህ ይህ ማሽን የተለያዩ ፎርሙላዎች አሉት። ለምሳሌ ለዶሮዎች፣ ለቄብ ዶሮ፣ ለእንቁላልጣይ ዶሮ የተለያዩ ወንፊቶች አሉት። መፍጫ ላይ የሚገጠሙ 3 አይነት ወንፊቶች ይኖሩታል። ለከብትም እንዲሁም የተለያየ ወንፊት እየተገጠመ ነው የሚሰራው። ስለዚህ ይህ መፍጫ ማሽን ኃይል ሰጪዎችን ለምሳሌ እንደ በቆሎ፣ እንደ ፉሩሽካ እና አኩሪ አተርን እየፈጨ ወደ ኮንቬየሩ ይልክልናል ማለት ነው። ከዛም ሌሎች ፕሮቲኖች አሉ። ለእንስሳት ፕሮቲንነት የሚጠቅሙ ማቴሪያሎችን ሚክሰሩ ላይ በመበተን እኩል በኩል እንዲቀላቀልልን ያደረገ። ዋናው ነገር ለከብቶች የሚሆነውን ትክክለኛውን ግብዓት ስናመርትላቸው ከብት ለማደለብ ከሆነ የምንፈልገውን ያህል የከብት ማድለብ ስርዓቱን ጠብቆ ይሰጠናል ማለት ነው። እንደዚሁም ዶሮ እርባታ ላይ ለተሰማራን ሰዎች ምርታማነትን ያሻሽላል ማለት ነው። በከፍተኛ መጠን የሚፈልጉትን ምግብ ስለምንሰጣቸው በተመሳሳይ ሰዓት ስለምንሰጣቸው ምርታማነትን ያሻሽላል። ሁለተኛ ደግሞ ጊዜን ይቆጥባል። አሁን ይሄ መፍጫ ማሽን ለከብቶች እንዲሁም ለዶሮዎች እንዲሁም ለተለያዩ እንስሳቶች ተመጣጣኝ ምግብ ስለሚሰጥ አመጋገብም ቀላል ስለሆነ እድገታቸውን ያፋጥናል ማለት ነው። ዋና ዋና ክፍሎቹ እነዚህ 3 ክፍሎች ናቸው። በመጀመሪያ ይህ ማሽን አለ። ይህ ሀመር ሚል ወይም የመፍጫ ማሽን ይባላል። እነዚህ ኃይል ሰጪ ምግቦችን እየፈጨ በዚህኛው ኮንቬየር አማካኝነት በስክሩ ኮንቬየር አማካኝነት ወደ ሚክሰር ይልክልናል ማለት ነው። ሚክሰሩ እስከ 3 ኩንታል የሚያዝ አቅም አለው ይሄ ሚክሰር። ከዛ ሌሎች ፕሮቲኖችን አስገብተን ይህ ሚክሰር ሁሉንም ማቴሪያሎች በመቀላቀል የምንፈልገውን ግብዓት ይሰጠናል። ምን ያህል ዋስትና ነው የሚሰጡት? የምን ያህል ጊዜ? የ1 ዓመት ሙሉ ዋስትና እንሰጣለን። በጣም ጥሩ። ወደዚህ ስራ መሰማራት የሚፈልጉ ሰዎች ይኖራሉና ምናልባት ቢዝነሱ አጠቃላይ ሀገራችን ላይ ያለው ምን ይመስላል? እንደ ቢዝነስ አኳያ ብንመለከተው ምን ያህል እየተሰራበት ነው ብለን እናስባለን? ወይንም ደግሞ ሰዎች ወደዚህ ስራ መሰማራት ቢፈልጉ ምን ያህል ትርፋማ ይሆናሉ ተብሎ ይታሰባል?
የመኖ ማቀናበሪያ ማሽን በሀገራችን ውስጥ በርካታ 70% ሀገራችን ውስጥ ያለው በግብርና ኢንዱስትሪ ዘርፍ ውስጥ ነው ያሉት። ስለዚህ አርብቶ አደሮች፣ አርሶ አደሮች በብዛት ነው የሚገኙት ሀገራችን ውስጥ። እንዲሁም በዚህ ወጣ ከአዲስ አበባ ወጣ ብንል አብዛኛውን ሰው በእንስሳት ግብርና ውስጥ የተሰማራ ማህበረሰብ ነው ያለው። ስለዚህ የእንስሳት ግብአት ደግሞ ዋነኛው ለምርታማነት የእንስሳት መኖ ማቀናበሪያ ማሽን ጠቃሚና ዋነኛው ነው። ስለዚህ ይህን የእንስሳት ማቀናበሪያ ማሽን ተጠቅመው ፍሬያማ መሆን ይችላሉ ማለት ነው። በጣም ጥሩ። ማሽኑን ሞክራችሁታል? ምን ያህል ውጤታማ ነው? ማሽኑን ሞክረነዋል። ከዚህ በፊትም ማሽኑን የወሰዱት ከስተመሮቻችን እጅግ በጣም ወደውታል። ስለዚህ ሌሎች ብራንቾችን እየከፈቱ እየሰሩ ያሉበት ሁኔታ ነው ያለው። ስለዚህ እዚሁም ቼክ አድርገን ሞክረን አሳይተን ነው የምንሰጣቸው ማለት ነው። ትርፋማ ነው። አሁን በጣም የተወደደ ግብአት ቢኖር መኖ ነው። ስለዚህ በዚህ ዘርፍ ደግሞ የምንጠቀማቸው ማቴሪያሎች በስርዓት ከተሰራ ትርፋማና ለከስተመሮቹም ተጠቃሚ ስለሚሆን ማንኛውም ሰው ቢሰራው ተመራጭ ነው። ግን ደግሞ በግብርና ዘርፍ ላይ ያሉ በእንስሳት እርባታ ላይ የተሰማሩ ሰዎች ለራሳቸው በቤት ቆጣሪ የሚሰራም አለ። ለራሳቸው ማምርተው ማከፋፈልም ለሚፈልጉ ከ10 ኩንታል በላይ መስራት የሚችል አቅም ያላቸው በቨርቲካልም በሆሪዞንታልም መኖ ማቀናበሪያ ስላለ እሱን ተጠቅመው ማቅረብ ይችላሉ ማለት ነው። ከዝቅተኛ ማሽን ስንጀምር ሚክሰሩ ከ1 ኩንታል የሚሰራ መፍጫውም ከ5 ኩንታል ጀምሮ በሰዓት የሚሰራ ማሽን እናቀርብላቸዋለን። ይህ ማሽን ሲሆን ኮንቬየር ላያስፈልገው ይችላል። በማኑዋልም ማንቀሳቀስ ይችላሉ ማለት ነው። ከ30 እስከ 50 ኩንታል በቀን የመስራት አቅም ይኖራቸዋል። ለራሳቸው ግብርና መስራት ይችላሉ። ከ450 ሺህ ብር ጀምሮ ይገኛል ማለት ነው። ይህንን ማሽን ለመስራት 3 ሰው ቢኖር ተመራጭ ነው ማለት ነው። አንድ መፍጫው ላይ የሚኖር እና 2 ሚክሰር ላይ መስራት የሚችሉ 3 ባለሙያዎች ቢኖሩ ተመራጭ ነው። በጣም ጥሩ። እንግዲህ ያው ስለ ማሽኑ ስላለው ነገር በደንብ ዲቴል አነሳን። ምናልባት ከነዚህ ማሽኖች በተጨማሪ ሰዎች ኤሌጋንት ጋር ቢመጡ እንዳጠቃላይ ሊያገኙት የሚችሉትን የማሽን አይነቶች በዝርዝር ብናነሳ ደስ ይለኛል። በጣም ብዙ ናቸው። የሳሙና ማምረቻ ማሽኖች አሉ። ይሄው የመኖ ማቀናበሪያ ማሽኖች አሉ። የአጃክስ ማምረቻ ማሽኖች አሉ። ዘመናዊ የአረቄ ማውጫ ማሽኖች አሉ። የቀለም ሚክሰሮች እኛ ጋር ያገኛሉ። ብዙ ናቸው። ከነዚህ ውስጥ ዋና ዋናዎቹ እነዚህ ናቸው። ከኳሊቲ አንጻር ብዙ ጊዜ ኢትዮጵያ ውስጥ አነስተኛ ካፒታል ያለው ማሽን ይፈልጋሉ። እኛ ጋር ትኩረት የምናደርገው በብዛት ጥንካሬው ላይ ነው። ሞር ግን አሁን ከካፒታላቸው አንጻር ነው። ሙሉ ለሙሉ ጥራት ያለው እቃ የሚፈልጉ ከሆነ ኳሊቲውን የጠበቀ ስታንዳርዱን የጠበቀ ሞር ማሽኖችን እናቀርባለን ማለት ነው። ድራሻችን የሳሪስ ዮሐና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት እንገኛለን። በ0923232384 እንዲሁም በ0922453571 ላይ ያገኙናል ማለት ነው። በጣም ጥሩ። እንግዲህ በእኔ በኩል የነበሩኝን ጥያቄዎች ጨርሻለሁ። ምናልባት በአንተ በኩል የቀረ ነገር ካለ ወይም ደግሞ የምትጨምረው ነገር ካለ እድሉ ልስጥህና እዚህ ጋር እናብቃ። እንግዲህ የመኖ ማምረቻ ማሽን በሁለት አይነት ማሽኖች እንሰራላቸዋለን። በቨርቲካል እና በሆሪዞንታል። ይህ የምትመለከቱት በሆሪዞንታል ሚክሰር ነው። በቨርቲካል ከ200 እስከ 300 ኩንታል በቀን መስራት ለሚችል በከፍተኛ ቦታ ላይ መስራት ለሚፈልጉ ሰዎች እናቀርብላቸዋለን ማለት ነው። በአነስተኛ ደግሞ ሆሪዞንታል ሚክሰር ተመራጭ ነው ማለት ነው። ጊዜንም ይቆጥባል። ከቨርቲካል አንጻር ጊዜንም ስለሚቆጥብ ይህንን ማሽን ገዝተው ተጠቃሚ መሆን ይችላሉ ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቅኝት ፕሮግራማችን ኤሌጋንት ማሽነሪ ጋር ተገኝተን የመኖ ማቀነባበሪያ ማሽን ምን እንደሚመስል ስላጠቃቀሙ እንዲሁም ደግሞ ይህንን ስራ ለመስራት የሚያስፈልገውን ካፒታልና ስልጠና በሙሉ ምን እንደሚመስሉ ወደ እናንተ እያደረስናችሁ ቆይታ አድርገን ነበረ። እነዚህን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ወይንም ደግሞ በአድራሻቸው በመገኘት ማሽኑን መግዛትና ወደ ስራ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።